እዮቢ ወይ የኔ ገጣሚ ወይዬ ቆይ ለምን ቶሎ ሽማግሌ ልክ አታገባኝም? ብዙ ተፎካካሪዎች እንዳሉበት ረስተዋል መሰለኝ። ኋላ አባቴ ለአንዱ ጀነራል ወይም አብዮት ጠባቂ ድሮኝ እንዳይቆጭ። የኔ አብዮት አንቺ ነሽ። ዘላለሜን አንቺ ስጠብቅሽ ነው የምኖረው። የኔን አጥር ንቅንቆ ደግሞ እናቴ ወለደችው ወንድ አይነካሽም። ኡፍ ቃላቶች እኮ እንደሎሌ ነው የምታዘዙልህ። እኔ ጌታ እንደዚህ ስታወራኝ ለኔ ብቻ የተመደብክ የግል ጠባቂ መላክ ነው የሚመስለኝ። በቃ መላኩ እያልሽ ጥሪኛ። እሺ የኔ መላክ መች ነው ሽማግሌ ከምታገባኝ? እስካሁን የማምነው ሽማግሌ ስላላገኘው እኮ ነው። እኔ ማውቃቸው ሽማግሌዎች እንዳለ ጸጉራቸውን ወንጀ ነጣው ልባቸው ገና የጎረምሳ ነው። ሽማግሌ በየልኪያቸው በኋላ ለራሳቸው ይጠልፉብኝስ? እና ምን ይሻላል ታዲያ? ወይስ ካርሽ ጠብቄ ለራሴ ሽምግልና ራሴ ልካለሁ? ወይ እኔ እስከዛ ጠብቀህ ይቅርታ አንዱን ጀነራል አግብቼ የቤት እመቤት ሆኜ እኖራለሁ። ግን ስናፍቀኝ እንዳገኘ የግቢያችን ጥበቃ ሆነ ግቢያችን ውስጥ እንድትቀጠር አድርጋለሁ። ስቀልድ ነው ጌታ ስቀልድ ነው። እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ተኮርፊያለሽ? እንደገና ፈገግታ ስጪኝ እንደገና። እዮብዬ ግጥም አንብብልኝ። እሺ ቆይ የጀመርኩት መጽሐፍ ልጨርስ። 5 ገጽ ብቻ ነው የቀረችኝ። ልጨርሳትና አነብልሻለሁ። እንብየው አሁን ነው የምፈልገው። እሺ በቃ እኔ ጠላሻለሁ። ርዕሱ ነው እንዴ? እሺ ቀጥል። እኔ ጠላሻለሁ እንደ ጫማ ሽታ፣ ልክ እንደ በሽታ ጌታ በባሪያው ላይ እንደሚበረታ። እኔ ጠላሻለሁ እንደ ረጅም መንገድ ለሀብታም እንደ መስገድ፣ ከጠጡ በኋላ እንደ መንገዳገድ። እኔ ጠላሻለሁ ገንዘብ እንደ ማጣት፣ ዳገት እንደ መውጣት፣ ከያዘ እንደማይለቅ እንደ ጨካኝ ቅጣት። እኔ ጠላሻለሁ ልክ እንደ መልከስከስ፣ እምነት እንደ ማርከስ፣ ማስቲካ ያኘኩ ምላስ እንደ መንከስ። እኔ ጠላሻለሁ። አለቀ በቃ። እየሰደብከኝ ነው እንዴ? አሁን ግን ፈራሁኝ ጀመርሁኝ መብሰልሰል። ጠላውሻ በዛው ወድጄሽ ነው መሰል። ወይ ደስ ሲል። አንድ ግጥም ጨምርልኝ በእናትህ። ዝንተ ዓለም የሚዘልቅ ሚቆይ መስሎ አብሮ ብዙ የፍቅር ታሪክ እንባ ነው መቋጫው በሳቅ ተጀምሮ። ደህናም አይደለሁም ሰሞኑን ይዞኛል ማሰብ ማንገራገር። እንባ ይሆን እንዴ የኔን ያንቺም ማብቂያ የኔን ያንቺም ነገር። ባመነው ተከርቶ ፍቅሩ ገደል ገብቶ ሆዱን እየባሰው በመጨረሻ ላይ እኔ ወይስ አንቺ ማን ነው የሚያለቅሰው? ሁለታችንም አናለቅስ። ይህን ሙዚቃ ሲሰማ እኔን አስታውሰኝ። እሺ እዮብ የት ሄድክ? ሙዚቃው በሀሳብ ይዞ ጭልጥ አለ አይደል? ጸደይ ናፈቀችህ እንዴ? ከእናንተ መለየት በኋላ እኮ ነው ፍቅር የሚባለውን ነገር መፍራት የጀመርኩት። ስትታዩ እኮ ፍቅር እስከ መቃብር ላይ ያሉት ገጸ ባህሪያት በአካል ተገልጠው ምድር ላይ የኖሩ ነበር የምትመስሉት። ግን ምን ዋጋ አለው? እሷም ሌላ ገባች፣ አንተም ካርቄ ጋር ተጋብተ መኖሩ ነው መጨረሻ። እሷ ልጅ ግን መቼ ምትረሳት አይመስለኝም። ወጣችልኝ እኮ እረሳኋት በቃ። አስቤያት አላውቅም ለአንድ ደቂቃ። ይሄው እንደ ድሮ ራሴን አልጥልም ራሴን አልጎዳም፣ በትዝታ አልገባም ወደ ፍቅሯ ገዳም። ሌላ ሰው እንዳየች ሌላ ይቻለው፣ ልክ እንደረሳችኝ ረስቻታለሁ። እውነት ጠንክር ያለው አሁን ለማይነሳ ስልክ 10 ያልደውልም፣ ፎቶዋን እያየው ስተክዝ አልውልም።
በአካንተ አንዴ በሷ ፍቅር ደንዝዛል፣ መቼም አትነቃም። ከደነዘዝኩበት አሁን ባንኛለሁ፣ ሆኖልኛል መንቃት። መንገድ ባያት እንኳ አልፊያት ሄዳለሁ ልክ እንደማላውቃት። እንደዚህ እያልኩኝ ለሰዎች ባብራራ ባበዛ ሀተታም ልቤ ግን የሚለኝ ውሸታም ውሸታም